ግንኙነት በመጀመሪያ ጊዜ ቶሎ ይጨርሳል፣ በሁለተኛው ግን ብዙ ይቆያል። ትክክል ነው። እንደዛ ነው መሆን ያለበት። መጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። ነርቮቹ በጣም ሴንሲቲቭ ናቸው። መጀመሪያ ልክ ሲነኩ ሊጨርሱ ይችላሉ። ዶፓሚን ያለ ቁጥጥር ነው የሚለቀቀው፣ ቶሎ እንዲጨርስ ያደርጋል። ከዛ በኋላ ደግሞ ቶሎ እንዳትጨርሱ ሰዓት ሊሰጣችሁ የሚችሉ ሆርሞኖች ገና አልተለቀቁም። ስለዚህ የመጀመሪያ ዙር ቶሎ ትጨርሳላችሁ፣ ኖርማል ነው። አንድ ወንድ በመጀመሪያ ዙር በ15 ሰከንድ ጨርሶ በሁለተኛ ዙር 10 ደቂቃ ድረስ ሊቆይ ይችላል። የመጀመሪያ ዙር ቶሎ መጨረስ አለባችሁ አይባልም። የመጀመሪያ ዙር ቶሎ ከጨረሳችሁ በኋላ የዘር ፈሳሽ ስታፈሱ ብልታችሁ ይፈሰፈሳል። ትንሽ ጠብቃችሁ እንደገና ትዘጋጃላችሁ። ከዛ ለሁለተኛ ዙር ደቂቃችሁ ጥሩ ሆኖ ይቀጥላል ማለት ነው። ቶሎ መጨረስ አለባችሁ የምንለው ግን የመጀመሪያ ዙር ካፈሰሳችሁ በኋላ ብልታችሁ ተፈስፍሶ እንደገና ዝግጁ ሆናችሁ ሁለተኛ ዙር ስትጀምሩ አሁንም ቶሎ መጨረስ ካለባችሁ አሁንም ከ3 ደቂቃ በታች የምትጨርሱ ከሆነ የዛኔ ነርቭ ላይ ወይም ሆርሞን ላይ ያለ ችግር ሊኖር ይችላል። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ቶሎ መጨረስ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጥሮ ማንሳት ትችላላችሁ።